በጎቹ ሲበሉ እረኛው ካላየ ከቀበሮ ጋር እሱ አብሮ ካበየ በቀንም በሌትም በጎች ከተበሉ ቀበሮውን ሳይሆን እረኛውን ፍሩ። ከጎራው ዘልቄ እስኪ ልነጋገር ካለ ሰው ቢወዱት ምን ያደርጋል ሀገር? ሕንፃ መቾንና የድንጋዩ ክምር መንገድ መቾንና የድንጋዩ አጥር ሕንፃው ምን ቢረዝም ምን ቢጸዳ ቤቱ መንገዱ ቢሰፋ ቢንጣለል አስፋልቱ ሰው ካልሸተተ ምንድነው ውበቱ? የኔ ውብ ከተማ የኔ ውብ ሀገር የሰው ልጅ ልብ ነው የሌለው ዳርቻ የሌለው ድንበር። ግራጫ መንግስት አገሩ ታምሶ ወታደር ተጫርሶ የሰው ደም ፈሶ ሳያጥለቀልቀው እንጦጦን ጨርሰን ቶሎ እናስመርቀው። ለምግብ እጅ አጥሮ ህዝቦቹ ሲራቡ ሕንፃዎች በሙሉ ግራጫ ይቀቡ። ግራ ያጡ ህዝቦች ግራ እንዲጋቡ እናት ሆዷን ቋጥራ እንዲበላ ልጇ ማጀቷ ሲጓደል እህል ሲያጥረው እጇ ነገር ሳይብስ ፈጥነን ቶሎ እናድርሰው ቤተ መንግስቱንም ፈጥነን እናድሰው። ቤተክርስቲያን መስጊዶች ስለሚቃጠሉ ፈጠን እያላችሁ ቤንዚል አቃብሉ። ለመኪና ሲሆን ነዳጅ የለም በሉ እንጀራውም ይቅር ሙዝ በዳቦ ብሉ። በቃን አሁን በቃን ወናፍ ሲለፈልፍ ጆሮአችን አደማን። እኛው ነን እያሉ የንፋሱ መምጫ ዝም ያስባለን እውነት አይደለም መግለጫ። ይድረስ ለማይደርስልን መንግስት እንደምነህ መንግስት እኛለን በደና ባመቻቸህልን የለውጥ ጎዳና ሺዎችን ገበርን ለአንድ ብልጽግና። በዘር ሆነን እየተፈጃጀን እሱ አልበቃ ብሎን ደግሞ በሃይማኖቱ እየተዘጋጀን ተራ እየጠበቅን ለሞት ተሰለፍን። ግፈኛን ተቃወምን ግፈኛን ደገፍን ደብዳቤ እየጻፍን በደማችን ጽፍ። እኛለን በሰላም እኛለን በተድላ በቀን 3 ጊዜ ቁርስ ምሳና ራት መከራ ስንበላ። አንተ ግን እንዴት ነህ እንደምነህልን ካልንስ በኋላ እኛለን በድሎት እኛለን በጸሎት እየተገዳደልን ቀብር ስናስፈጥም ስንኖር ኢትዮጵያዊ ስንሞት የጊዜው መስዋዕት ጭካኔ ሲያሸንፍ ነውር ፋፍቶ ሲገዝፍ ከሰውነት ደብር ለሳጥናኤል ግብር በመበልጸግ ዘመን ሰው ነው እንደ ሰንጋ ተጋድሞ የሚታረድ አካል ተቃጥሎ ነው እንደ ጧፍ የሚነድ። በዳይ ጩኸት የምርኮኞች እንባ እንደ ወንዝ ቢወርድም ቢፈስ ነጋ ጠባ። ገዳይ ፈራጅ እንጂ የለም ባለ ምህረት በጥይት ነው የሚዳኝ የዚህ ዘመን ችሎት።